قرانياتن والله قرانياتن ربي توقف ليتي جرب قدا إساد خيري دي لسني ركودي لهواس الرافوري مترتباتي سنية جارك قلي سنية تشر ربي جرت بقتي أسمع فيستي تدويسن ركوسن هون ربي يجركتي إسا قرتي ربي دولو في إسا بأفدابته أتي الرب دي لسن فوري في ربي دولو إسا بأفدابته أتي أبا جفار أبا قمول خيرو ميك حجي في أمراد الدبي قافد الدبي أسن بجسين يمكاي همسيسي خرا ربي زرتي سيجلي نمك ستي إسلام ما لفك أبساواتوري نمك ستي إسلام ما يجوامي كدلقاتوري كنا ما قال قلي يجتشا إسلام ما أكبي يسن كي جم باجي فاركه لفك أبتو هند قرأتو أباتي يسن أرتي يسيرو أربسيتو ربي دورا قافة ديتي أتي في أبان جفار والدورا أفتن أتي في جاربا قدا والدورا أفتن ما لك دي بستنين بيخول ونكنا خوني نمسوخ النيسا بيخي نمسوخ النيسا جاربا قدا أبان جفار أباكم لما تكون مجرخ ربي سدارو ربي سيومي سدارو لما تكون مجرخ نمني تكون مرابا ميتوما جرخ انتو كماني قبري ساني خيست رحمة الله عليه أمة ربي يتش دنيا تنوبتي هكذا دهول في إيدي أمة ربي يتش هكذا دهول في إيدي أمة ربي يتش قافة جراتو سنقوتو ولا خانقوك أبو في ولا خا منافق أوي أبو في ولا خمال أبو هندي لا إله إلا الله محمد رسول الله دافلف إيه وركائي في بوفتي اتك أبساوي قارق ليلو 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 كاسيتي دنيا تنوبر راقله namni gariin ifama naa godhaatiti as jala osoo isin gaggeessine gammachiisa isin yelee kanaaf ummata kana ummata gaggaarii kana ummata jajjabaa kana har'a gaafa deebitee atii waa takka biyyaaf hin tarin atiin biyyaa fi miti mataa keetiif waa takka hin tarin أتين جروتي في الرجال جيرون دندهم أتي واتك حواس إثيوبيا غوتوليس حواس نيجند خيتي هذا فبان كان كواتك غاريس راني من قلدي بيتي الرب سيتو أفان همادان أفان تولن أبنين رب سبحانه وتعالى دولت قافتمون أكجرو دقتشون غاري متي رب دولت قافتمون أكجرو دقتشون غاري متي أشور بعدين ونجرو خرونا زي إنجا الرخنا من قبل ديرو فيه جزاكم الله خيرا تزاجوا لي ترقومنا استدلال كتناقروا كاتشو نقروش مهاكل استي أنكارون لنقراتشو زاري كتناقروا كتناقر مالتنا يهونا جيزي أنا ببكو تناقرنا من إلى المسألاتشو أنا بفوت النجارسي لنجاراتشو ሶስት ሰዎችን መከተል የለባችሁም ይባላል ሶስት ሰዎችን መከተል የለባችሁም በህይወት ዘመናችሁ መከተል ከሌለባችሁ ሰዎች መካከል ሶስቱ ተብለው ተጠቀሱ ከነኚህ ሶስቱ የመጀመሪያው መሀይምን መከተል ለአደጋ ይዳርጋል ይላል መሀይምን አትከተል ዕውቀት የሌለውን ሰው ዕውቀት ሲባል ምን ማለት ነው ዕውቀት ሲባል በዚያ በሚናገረው ነገር ላይ ዕውቀት የሌለው ሰው ማለት ነው አንድ በሚናገረው ነገር ላይ ዕውቀት የሌለው ሰው ለምሳሌ ያክል አንድ ሰው ስለ ሜዲሲን ሊናገር መጥቶ ዶክተር አይደለም ዕውቀቱ የለውም ካልዘላበርኩ የሚል ከሆነ خلاص ችግር አለበት ሰውየው ትታችሁ መሄድ ነው ችግር አለበት ማለት ነው ሁሉን አዋቂ መሆኑ ነው በሱ ቤት ማለት ነው አንድ ይሄ ነው ሁለተኛው ደግሞ በተፈጥሮ አላህ Subhanahu Wa Ta'ala ጅል አድርጎ የፈጠራቸው ሰዎች አሉ የተፈጥሮ ጅሎች ማለት ነው
ቦሮሚፋ ገዋ ነው የሚባለው። አላህ ይጠብቃችሁ እንደዚያ ከመሆን። በተፈጥሮ ጅል ሆኖ የተፈጠረ ሰው ነገሮችን ሁላ ለማሰብ ሲፈልግ ከኔጌቲቭ ነው የሚጀምረው። መጀመሪያ ከክፋት ነው የሚጀምረው። አቅላቸው ራሱ ከክፋት ውጭ እሺ፣ ከክፋት ውጭ ወደ ኖርማል ነገር ወይ ደግሞ ፖዚቲቭ የሆኑ ነገሮችን ለማሰብ ቅርብ አይደለም፣ ይርቀዋል። በጣም ሩቅ ነው ለሱ ፖዚቲቭ ነገሮችን ማሰብ ማለት ነው። ስለዚህ እነኚህ ጅሎች የምትከተላቸው ከሆነ የሚገርማችሁ ነገር ጅል እውቀቱ በጨመረ ቁጥር ይባላል ጅልነቱ እየፈረጠመ ይመጣል፣ ወይ ደግሞ ጡንቻ እያወጣ እየገዘፈ ይመጣል ጅልነቱ እውቀት በጨመረ ቁጥር። ምክንያቱ ሲባል የተፈጥሮ ነገር ስለሆነ ያንን እውቀቱን ወደ እንትን ይቀይረዋል ማለት ነው። ወደ ጅልነት ተግባር ማስፈጸሚያ ይቀይረዋል ያን እውቀቱን። ለምሳሌ አክላውን ተመልከቱ፣ አንዳንድ ጅሎችን ሂትለርን ተመልከቱ። ሂትለር በተፈጥሮ ጅልነትም ክፋትም ነበረበት። ያንን ክፋቱ ወይ ደግሞ ጅልነቱን ስልጣን ባገኘና አቅም ባገኘ ቁጥር ወደ ተግባር ለመለወጥ አጋጣሚውን አገኘ፣ ለወጠው ማለት ነው። ተግባር እንዲህ ያሉ ነገሮች ናቸው። ጅልን መከተል አንተንም ጅል እንድትሆን ያደርጋል። ወይ ደግሞ ቢያንስ በተፈጥሮ እንኳን አላህ Subhanahu Wa Ta'ala ስማርት አድርጎ እንኳን ቢፈጥርህ የሆነ ጊዜ ላይ ነው እንጂ ስማርትነትህን የምታገኘው። ያን ስማርትነትህ ራሱ ለዚያ ጅል ሰው መጠቀሚያነት ነው የምታውለው። ሁለተኛው ይሄ ነው። ጅል ብሎ ተሳደበ እንዳይሉ ከረኔ ችግር የለብኝም፣ ማንንም ቆራርጦ ይልቀቅ፣ ችግር የለብኝም። ሶስተኛው ደግሞ ራስ ወዳድ፣ ራስን በጣም የሚወድን ሰው አትከተሉ ይባላል። ራስን ከምንም ነገር በላይ የሚወድ ሰው ለሰው መልካም አያስብም። ኢቭን ለሰው መልካም ቢያስብ እንኳን ከሱ ጥቅም ጋር የሚገናኝ ወይ ደግሞ የሚጻረር ከሆነ የማንንም ጥቅም ሊቀር ይችላል። ወላ ሃይማኖት ወላ ምን ሁሉም ነገር ሊቀር ይችላል ማለት ነው። ሁሉንም ጨፍልቆ የራሱን መብት የማስከበር የራሱን ፍላጎት የማስከበር ብቻ ነው የሚታየው እሱ። ስለዚህ እነኚህ ሶስቱን ሰዎች መጠንቀቅ አለባችሁ ይባላል። ከሶስቱ የመጀመሪያው ምንድነው? አላዋቂ ወይ ደግሞ ማህይም የሚባል ነው። ሁለተኛው ደግሞ ጅል አዋቂ እንኳን ቢሆን አላዋቂ ያልኳችሁ ምንም እንኳን ስማርት ቢሆን አላዋቂ ሰው የፈለገ ያክል ብልጥ ቢሆን ፈጣሪ ሲፈጥረው ስማርት አድርጎ እንኳን ቢፈጥረው እውቀቱ በጣም ትንሽ ከሆነ ብዙ ማያውቃቸው ነገሮች አሉ ማለት ነው። ብዙ የጎደለው ነገር አለ። ነገሮችን ለማስተካከል ይፈልግና ያበላሻቸዋል። ምክንያቱም መንገዱን ስለማያውቀው መንገዱን አያውቀውም። ለማስተካከል ፈልጎ ነበር መጀመሪያ እንትን ያለው ወላኪን ማስተካከል አይችልም። ምክንያቱም ሲባል መንገዱን ይስተዋላ ስለማያውቀው። የማያውቀውን ነገር እንዴት አድርጎ ይስራው? ስለዚህ እነኚህ ሶስቱን ሰዎች ተጠንቀቁ ይባላል። የሚገርመው ነገር አሁን በእኛ ዘመን ወላሂ ነው የምላችሁ በጣም በሚያሳዝን መልኩ ፌስቡክ ላይ ብትመጡ ቲክቶክ ላይ ብትመጡ አላዋቂዎቹን ወላላ ይቻላል። ፌስቡክ ላይ ብትመጡ ቲክቶክ ላይ ብትመጡ ወላ ስናፕቻት የፈለገ እንትን ላይ ብትሄዱ በጣም በሚገርማችሁ ሁኔታ የፈለገ ቦታ ላይ ብትሄዱ ማለት ነው ሰው የሚከተለው እነኚህ ሶስቱን ነው። ወላሂ በጣም ነው የገረመኝ። ሰው የሚከተለው እነኚህ ሶስቱን ነው። ማህቡል የሚባለው ወይ ማህቡልን ነው ወይ ጃሂልን ነው ወይ አናኒ፣ እነኚህ ሶስቱ ማለት ነው። ማህይሙን አሊያም ጅሉን አሊያም ደግሞ ራስ ወዳዱን፣ እነኚህ ሶስቱ ነው ሰው የሚከተለው። የሚገርመው ከዚህ በላይ በጣም የሚገርመው ሶስቱ የተሰበሰበበት ሰዎችን የሚከተሉ ሰዎች አሉ። ሶስቱንም ባህሪ በደንብ አድርገው የሰበሰቡ። ከጅልነት ቶፕ ነው፣ ማንንም አይቀድመው። ከማህይምነት ማንንም አይደርስበትም። ከራስ ወዳድነትም አንደኛ ነው፣ ስማርት ነው ራስ ወዳድነት ላይ፣ ሌሎቹ ላይ የለበትም። እነኚህ ሶስቱን የሰበሰበን ግለሰብ ይከተላሉ። ከዚያ በኋላ እሱ የሚናገረውን ነገር ይቀበላሉ። ይሳደባሉ፣ ይራገማሉ። ገባችሁ? አሁን የወደቅንበት ጣጣ ወይ ደግሞ የምንገኝበት ዘመን እንዲህ ያለ ጣጣ ነው የገጠመን። እንዲህ ያለ ነገር ነው የገጠመን አሉ መንግስቱ ኃይለማርያም። እና እንዲህ ያለ ትግል ነው የገጠመን ጎበዝ። ማህቡል ማለት ጅል ማለት ነው። ጅል የሚለውን ከአብይ ነው የሰማኸው። ከሱ ሰምታችሁ ሊሆን ይችላል እናንተ። እኔ በፊትም የማውቀው ነበር።
አይሰማም እንዴ እናንተ ጋር አይሰማም? أمتك تأول الرسول خلنا يفتر لي برا يفتر لي خلاص راتبونا أنت سويت تساعدوا تساعدوا بتراي لله والله كبرنا زرت كم تو كعبجيني يسماه على العالم جلال الزيان استغفر الله العظيم لا إله إلا الله لما نيجوا كبرنا ሁሉንም ተርጉመው ሙአዝ ያወራውን ሁሉ በጣም ሰፊ ነው እነኚህን ሰዎችን እየተከተሉ አሁን ለምሳሌ ጅል የሆነን ሰው የምትከተል ከሆነ ወይ ደግሞ አላዋቂ ነው የምትከተል ከሆነ አሊያም ደግሞ ራስ ወዳድ የምትከተል ከሆነ ከነኚህ ሶስቱ መካከል አንዱን ተከትለክ እሱ የሚያደርገውን ነገር የምታደርግ ከሆነ ብዙ ወንድሞችን ታጣለህ የሚል ነገር ነው ብዙ ወንድሞችና እህቶችን ታጣለህ የሚል ነገር ነው የተናገርኩት ያ ደግሞ እውነታ ነው እስካሁን ድረስ እያየን ያለነው ነገር ነው ፌስቡክ ላይም ቲክቶክ ላይም ወላ ዩቲዩብ ላይም ከበፊትም እስከ ዛሬ ድረስ ማህበረሰቡን እያጫረሰ ያለው ይሄ ሶስቱ ነው ወይ አላዋቂ ነው ወይ ጅል ነው ወይ ደግሞ ራስ ወዳድ ነው ስማርት ሆኖ እውቀት ኖሮት በጣም ራስ ወዳድ ከሆነ አደገኛ ነው እሱ ምክንያቱም ለራሱ ጥቅም ያውልሃል አንተ ጫማ ነህ ለሱ ስሊፐር ነህ ይራመድብህና የራሱን ጥቅም ያስኬዳል ያስከብራል ማለት ነው እሺ ያኔ ያለው አላህ ኸይር ያድርገው ሐዋሳ ስትል ነበር ሐዋሳ ምን ተፈጥሮ ነው ሐዋሳ ማለት እኮ ማህበረሰብ ማለት እኮ ነው አስተግፊሩላህ አልዓዚም ማህበረሰብ ማለት እኮ ነው በኦሮሚፋ ማህበረሰብ ማለት ነው ሐዋሳ ብሎ ማለት ጅላንፎ አላልኩም እኔ ባይደውይ ጅላንፎን በፊት አውቃለሁ ባይደውይ ጅላጅልም በፊት አውቃለሁ ጅልንም በፊት ነው የማውቀው ጠቅላይ ሚኒስትሩ ከመናገራቸው በፊት ማለት ነው ሜቢ አንዳንድ ሰው ከጠቅላይ ሚኒስትሩ በኋላ ሰምቶ ሊሆን ይችላል እኔ ከበፊትም ሰምቻለሁ ሶስቱንም ጅላጅልንም በፊት ነው የማውቀው ጅላንፎንም በፊት ነው የማውቀው ጅልንም በፊት ነው የማውቀው ወላኪን ትርጉሞቹ እንደዛ ዲተርማይን ተደርገው እንትን ሲባሉ ግን ለአላህ ኸይር ሐዋሳ ብሎ ማለት ማህበረሰብ ማለት ነው ያስቀየምኳችሁ ካላችሁ አፉ በሉኝ አፉና ሊላህ አላህ ይባርክ ፊክ እሺ ይሄን ይመስላል ያለው ነገር አባጅፋርም ብለኛል አዎ አይ ስለ አባጅፋርም አንድ ነገር አንስተን ነበር እሳቸው በጣም መልካም ደግ ንጉስ ነበሩ የጅማ ሀገር ገዢ ነበሩና ለሙስሊሙ ኡማ ካበረከቱት ነገር መካከል እዚህ ሀገር ላይ የገነቡት ቤት እኮ አላቸው እሳቸው ሁጃጆች በየአመቱ መተው ሐጅ ሊያደርጉ ሲሉ የእሳቸው ቤት እኮ ነው የሚያርፉት አሁን አንድ ቤት አላቸው እሳቸው እዚህ ወቅፍ ያደረጉት ማለት ነው እና ትልቅ ነገር ለሙስሊሙ ማህበረሰብ አበርክተዋል እሳቸው ብቻ አይደለም ሼክ ጃራ አባ ገዳ የሚባሉም ትልቅ ታጋይ ነበሩ በእስልምና ረገድ ሲታገሉ የነበሩ አላህ ይርሐማቸው በየመን ውስጥ ነበር የሞቱት እና የእሳቸውን ጉዳይ አንስቼ ሁለቱንም ዱዓ አድርጉላቸው ተራሁም አድርጉ እንጂ መጥፎ ነገር አትናገሩ የሚል ነገር ነው የተናገርኩት ኦሮሚ ፋንዱ በዳ ዱበደ ይፍቴ በር ኦሮሚ ፋንዱ በዳ ይፍቴ ከይሩ ዱበደ ይፍቴ ወንንጂ ቶኪቻ ነመሰዲን ወርዶፊና ነመሰደን ሰዩ ወርዶፍተና ሀለያ ቡተኒ ነመሰዲ ይወርዶፍተና ሀለያ ቡተኒ ኸቶኮፋቲ ፊ ኸንጀል ቀባ ጎዋን ወርዶፊና ጎዋን ሀለየ ሲቡቶ ሶቤኩም ሰሌ ቀባቲ ኸለመፋቲ ፊ ኸቲአኑ ማሊ ወላላን ወርዶፊና ወሶሃጋ ፈደ አቂለለቴ ሀጤ ተከሙ አቂለለቴ ወላላ ታናን ዋሂዱም ቢኹዋን ታቲ ፈለየ ሲቡሰንኒሲ ኸንሰተ ፈዳና መከመል ይፍጃለቱ ወርዶፊና ዳ ወሶሃጋ ፈደ አቂለለቴ ቢኩም ሰሌ ቀባቴ ዋን ይፍጃለቱ ጀቻ ቦለ ሲነቀቲ ፊ ነጃባ ሐመለ ሲጀቻ ዋተከለን ተው የቻ ከን ወሰዴን የቻ እና ይሄን ይመስላል خنا ፈቃቴቹ በርባዴት ወንጅሩ ዩሮሮሚፋ ኢዝ ቢዩቲፉል በነገራችን ላይ አማርኛን ካደኩ በኋላ እንደለመድኩ ታውቃላችሁ ካደኩ በኋላ ነበር አማርኛ የለመድኩት
በኋላ ስላችሁ ኦልሞስት ስንት ዓመቴ ነበር እዚህ ያስታውሳለሁ። አሁን 9 ዓመቴ ወር 10 ዓመት አካባቢ። ከዚያ በኋላ ነው አማርኛ የለመድኩት። ይሄን የተወለድከው ድሬዳዋ በከሲላ ገነመቲ አከን አርገሜ አደራ ቦታ ይጆል ዋን በፈደሰት ላላ والله خير وان ማልንቴ ቤታን ረቢ ያረብሲ ጉርባንሱን والله ረቢ ያረብሲ والله ወረቆት እንደገን ለወንጎሬ ሳፋኒ ቤታ ማል ረቢ ያረብሲ ናናን አሪ ኦልገለ ቤታ አና ኩመት ሳከራ አደርባትን ትደቂያኒ ረቢ ያረብሳ ጅራ ከመልን አሪ ኦልገለ ትዱበደየናን ይናረብሲ ነጀሪ خلاص ይገን ናረብሲ ነጀሪቲ በቃ አፋኑ መከሳ ቤሪ ወንጎሬቱ መታ ጀሪቱ ምን ዋተ ኮንበነ ዲሽ የተንበየቻ ረቢ ነው እንደግዲ ፈመኑ ፈጎ is perfect ባለፈው ከሆነ ልጅ ጋር ያወራ ነበር። ጓደኛዬ ነው እዚህ ጎንደር ልጅ ነው። አብረን እየተጫወትን እኔ እኮ ነፍስ ካወቅኩ በኋላ ማለት 10 ዓመት ያከባቢ ነበርኩ ከአማርኛ የለመድኩ ስለው አላምንህም አለኝ። እንዴት እንዴ ይሄማ ካደክ በኋላ የተለመደ አይደለም ማለት خلاص አንተ የምታወራው እኮ ቀጥታ የጎንደርኛ ወይ ደግሞ የጎጃምኛ ቀጥታ ከእንትን የወሰድከው የሚመስለው ምናምን ነገር አንድ ነገር መደጋገም ፐርፌክት ለመሆን መንገድ ይከፍታል። ለዚያ ነው ኦሮምኛ ለመማር የሚፈልጉ ኦሮምኛ ባይደ ወይ በጣም ቀላል ነው፣ ትንሽ ይከብዳል የሚል እንትን አለ የሚል አስተሳሰብ አለ። አሁን ለምሳሌ ባለፈው ተናግሬ ነበር። የሆነ እኔ ማውቃት ልጅ አለች፣ ፈረንጅ ናት። ፈረንጅ ስላችሁ ነጭ ፈረንጅ ናት። በስንት ጊዜ ውስጥ ነው? በ6 ወር አካባቢ ነበር። ከኦሮሞ ኮሚኒቲ ጋርም ቅርርብ ስለነበራትም ማለት ነው። ስለዚህ ይለመዳል። ሶማሊ ፋኒ አሁን ሶማሊኛን ያለመድኩበት ትልቁ ችግሬ ከሶማሌ ልጆች ጋር ጓደኞች አሉኝ በጣም ብዙ። ከነሱ ጋር ሳወራ በአማርኛ ነው የማወራው። የኔ ችግር ገባችሁ? በጣም ከባድ ነው። ከወደ ሰው ጋር የሆነ ቋንቋ አስተምረኝ ካላችሁት خلاص ያንኑ ቋንቋ መናገር ነው እንጂ ሌላ ቋንቋ የምትናገሩ ከሆነ ላ ኦሮሚፋ መልመድ የምትፈልጉ አዳምጡ። ብዙ ጊዜ ላይቭ ምናምንም ስታዩ እስቲ ዝም ብላችሁ ስሙ፣ ይጠቅማችኋል። እኔ አሁን ለምሳሌ ጅጅጋ በነበርኩበት ሰዓት ተሰማቸው ከነበሩ ሶማሊኛዎች መካከል አንዳንድ የለመድኳቸው አሉ። እኔ ሶማሌ መስላለሁ። ትክክል ሶማሌ መስላለሁ፣ ትንሽ ሶማሌ መስላለሁ። ምክንያቱም ሶማሌዎች ምን ጋር ሲመጡ ሱዜት ፊዓማ እስከ ወራን ይሉኛል እንዴ ምን ሶማሌ መስላል ነበር። ከዚያ በኋላ በቃ ለመድኩት። ጅጅጋ ከሄድኩ በኋላ ደግሞ ሁሉም ሲመጣ በሶማሊኛ ስለሚያናግረኝ ለመድኩት። ማዝጂማን ሲፈረተኒ ሯር አርጌቲን ገሪኒ ከዋና ከና ዋና ጀቸከና ዳባይስ ቸከና ዳባይስ ወረሰረቷ በሬስተን ዳባ ዋና ከና በሬፍ መከና እንበሬዱሲ እንተከና ጠባፊ ለቆሳ ዳጀተን ነው ቆሱም ተኩን እንበሬዱ ቆሳ ከና ዱጋና መጥታየቻ ሶማሊኛ በጣም ቀላል ነው። ትክክል ሶማሊኛ በጣም ቀላል ከሚባሉ ቋንቋዎች አንዱ ነው። ኪስዋሂሊ በጣም ከሁሉም በላይ ሲዋሂሊ ማለት ነው ወይ ደግሞ ኪስዋሂሊ የሚባለው እሱ በጣም ቀላል ነው። ከሲዋሂሊ ቀጥሎ ሶማሊኛ ቀላል ይመስለኛል። እና ምን ይላል فهمي خيا ربي سياتيس وكجرتتي مواز اسلاماتي والله سري مواز كان اسلاماتي ملي اكمت اكوتي تنكم بيكوت ان كان اسلاماتي ملي ولا غندت نغلچي ولا مالت نغلچي كبون كيسس انجرو كيسس ينون لمبربار وانا كان كيسا علي جنان اسلام ما كان عنده نيغتي تيدا اسلام ما وانت ندفين لا اله الا الله محمد رسول الله جنان فرنجينس ሶማሌኒስ አማርስ ትግሬኒስ ኦሮሞኒስ ጉራጌኒስ ሁንዲ ቶኪቻ እስላም ማከሰተ ሁንዲ ቋንቋን አፋንቶ ቋሰው ሊሲቻ ሲገለ ከናፍ አካ
ሐዋሳ ሙስሊማት ያዳ ማለት ሰሞን ከስ እኔ ያዱ ኮንታክት ያዲና ደግሞ ግራ እንዳትጋቡ ለምን ይሄን ሁላ ተቀሰ ብላችሁ ማለት ነው እያልኩ ያለሁት እስልምና ውስጥ ሁላችንም አንድ ነን። ሁላችንም አንድ ስለሆንን በደንብ አድርገን ማሰብ ያለብንም ስለ ወንድማማችነት ሁሉንም ስለ አንድ ስላደረገው እስልምና እንጂ ስለ ሌላ ትርኪ ምርኪ ነገሮች አይደለም እያልኩ ነው። صار لي ظرف طارئ إذا غيبني الدكتور يجيني حرمان ممكن تكلم الدكتور عني. السلام عليكم ورحمة الله وبركاته الغالي بس اكتب لي اسمك واكلم الدكتور ان شاء الله. الله يبارك فيك. كان فكات بينجرو كان فكاتا ዘረኝነት በነገራችን ላይ እቺ ነጥብ ያዙልኝ። ዘረኝነት የሚጎዳው ማን እንደሆነ ታውቃላችሁ? ዘረኝነት የሚጎዳው በደንብ አድርጌ ልንገራችሁ እስቲ። ዘረኝነት የሚጎዳው ዘረኛውን ሰውዬ ነው። ይህችን ነጥብ ያዙልኝ። ወላሂ ዘረኝነት የሚጎዳው አሊያም ጎጠኝነት የሚጎዳው ያንኑ ጎጠኛ ግለሰብ ነው፣ ራሱ ማለት ነው። ራሱ በዱንያ ላይ ምንም አይጠቅመው፣ መቼም ቀብር ከገባ በኋላ የታወቀ ነው፣ ይጠየቅበታል ኬት እንዳመጣው። ስለዚህ ይሄ ጎጠኝነት የሚባለው ዘረኝነት የሚባለው ምናምን ነገር ኧረ አላህ ይጠብቀን፣ አላህ ይጠብቀን ሁላችንንም። ይህ ማለት ደግሞ የራሴን ብሔር አልወድም ማለት አይደለም። ላ የራሴን ብሔር ወዳለሁ፣ አንተም መውደድ አለብህ ግዴታ። ለራስህ ብሔር መዋል ያለብህ ነገር አለ። ዋልላቸው፣ ምንም ችግር የለውም። ማንም የሚቀየምህ ሰውም የለም። መስጂድ መገንባት ፈለክ፣ ሰፈራችሁ ሄደ ገነባ፣ ምንም ችግር የለውም፣ ገንባት ኦኬ። ምክንያቱም አንዚር ዓሺረተከ አልአቅረቢን ነው የሚለው ቁርአኑም ቢሆን ቤተሰቦችን የቅርብ ዘመዶችህን ምከራቸው፣ እነሱን አስጠንቅቃቸውን የተባለው ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ። ስለዚህ ላኢላሃ ኢለላህን ስናስብ ስለ ላኢላሃ ኢለላህ እያሰብን ለራስ ዘመድ